ቴንክ ዩ ደላላ ናት ሴትዮ አራሷ ናት ያስገባቻት። እሷ እንደውም ስራ መግባት አልፈለገችም ነበር። ይቺ ድሃ ፍቅር ስለሰጠቻት ስለተንከባከበቻት እሷ ጋር ነበር መኖር የምትፈልገው። ግን ያው ስራ መግባት ግድ ነው። እሷ አስገባቻት። ሴትዮዋ 2 ልጅ አላት። 3ኛ ፎቅ ኮንዶሚኒየም ነው የምትኖረው። የክፋቷን ጥግ ልነግራችሁ ነው። ልብስ አጥባ ቆሻሻውን ውሃ እኔ በጣም ይገረመኝ። ሴትዮዋ የአይምሮ በሽተኛ ካልሆነች በስተቀር ሰው እንደዚህ ያደርጋል? ሽንት ቤት ቢደፋስ የልብስ ጣቢ ልብስ አጥባ የልብስ ጣቢ በባሊ ቆሻሻ ውሃ ከ3ኛ ፎቅ ይዛ ወርዳ ነው የምትደፋው። እታች ወርድሽ ድፊ ነው የምትላት። ሽንት ቤት ውስጥ ለምን አትደፊም ስላት ሽንት ቤት ውስጥ ከደፋሽ ይንጠባጠባል ጎረቤቶቻችን ላይ። ሀውካም ካካው ሽንቱ ምኑ ያልተንጠባጠበ የልብስ ጣቢ ይንጠባጠባል። አስባችኋል? በቅሌ ጉልበት ብዝበዛ ስለምትፈልግ እና ምን ታደርጋለች መሰላችሁ? ልጆቿ ህፃናት ስለሆኑ ሴሪፋም ነው የሚባለው የህፃን ምግብ ዱቄቱ የ6 ወር ምናምን ስለሆኑ ሴሪፋም ምናምን ነው የሚበሉት። እሱን ብቻ ውጭ አውጥታ ማለት ከኪችን አውጥታ ኪችኑን ቆልፋ ማር ቤቱን ሰራተኛዋ ምግብ እንዳትበላ ማር ቤቱን ቆልፋ ቲቪው ቦክስ ሳጥን አለው ቲቪ እንዳታይ እዩ። የበሽታ ይሄ የአእምሮ በሽታ ነው የምለው። ሰራተኛዋ ቲቪ እንዳታይ እንትኑን ቲቪውን ብፌ ያሰርታለታለች። ይቆለፋል። ቲቪ ቆልፋ ኪችን ቆልፋ መኝታ ቤቱን ቆልፋ ሳሎን ላይ ነው ህፃናቶቹን ይዘሽ ቁጭ በይ የተባለችው። ሳሎን ደግሞ ያለው ሶፋ ነው። ቲቪው ደግሞ ተቆልፏል። ስለዚህ እቺ ልጅ ምንም ነገር ሳትበላ ነው ቀኑን ሙሉ የምትውለው። ለልጆቹ ሴራሚኩን ታበላቸዋለች። ሴራሚክ ሰማችሁ? ሴሪፋሙን ታበላቸዋለች። እሷ ምንም ሳትበላ ትውላለች። ምንም ሳትበላ ውላ ማታ ባልና ሚስት ከስራ ሲመጡ ሚስት ምግብ ስታቀርብ ለባሏ ለሷ ኪችን ውስጥ የሆነ ቁራሽ ነገር ትሰጣለች። በአብዛኛው ደግሞ እንጀራ በወጥ ሳይሆን የምትሰጣት ፋንድሻ። ተንኮሏን ተመልከቱ። ተንኮል ቡና ስታፈላ ፋንድሻ ነው የምታቀርበው። ፋንድሻውን ነው የምትሰጣት። ከዛ ሰራተኛዋ ምግብ በልታለች ሲል ባልየው ጥሩ ነው አለች። ሰራተኛዋ ምግብ በልታለች ሲላት አዎ በልታለች ጠግባለች። እዛ ኪችኑ አቅርቤ ሰጥቻታለሁ። ክፋት ፀጉሯ ላይ ቀምሎ ለምንድን ነው ገላዋ እንድትታጠብ እድል ማትሰጫት ይላታል ባልየው። ቅባት ገዝቶ ባልየው ሰጥቷት ቅባቱን ወሰደችባት። እንዴት ይሰጥሻል ቅባት ገዝቶ ብላ። የመጨረሻ ጨካኝ ክፉ ውሃ ከ3ኛ ፎቅ ቆሻሻ ውሃ እታች አውርደሽ ድፊ። በቃ እሷን በማሰቃየት ኢንጆይ የምታረግ ሰው ነበረች። ደሞዝ 300 ብር ነበረ ተነጋግረው ደላላዋ አነጋግራ ያስገባቻት። 300 ብሩንም ሳትከፍላት 4 ወር በነፃ አገልግላ ጉልበቷ ተበዝብዞ ተርባ ለጎረቤት የሆነች ልጅ ስትናገር እንዲህ ለምን አንቺ ሁሉ በደል እየተፈጸመብሽ ለምንድን ነው እንትን ማትዩ ወጥተሽ ማትጂው ትላታለች። ማንንም አላውቅም ምንም የለኝም እኮ አለች። እንትኑን ከአክስቷ ቤያች ዘመዷ ፖሊሷ ቤት ሰው ስትወጣ ነጠላና አንድ እንደዚህ የሚለበስ ነጠላ